ካይነው ተክለበነው እሱንደው ላጀሙ አይለም ያውቅልንም ተክለሰውነቱ ቁመቱ ደስ ይላል ሰው ከቦቲው የምንሳሰለው ቆም ብለህ አስብ። አሁን የሚበጀውን ነገር ለልጁ እናት ለካደን እንዲበጀው ነው። ቆም ብለህ ለልጁ ከራስህ ከማንነት ከራስ ወዳድነት ውጪና ለልጁ አስብ። አስብ ልጁ በስነስርዓት የሚያድግበት መንገድ ፈልግ ራሱ እንጂ ይሄ የራስ ወዳድነት አንተን ከልጁ ራስ እያስለለች የእናትነት አይደለም። ይሄ ነገር ላይ ነገሮች ነው። ብለሽ ራስሽ ለማየት ሞክሪ። ያለሽበት መስመር ላይ ብዙ አሁን ምን አለ መሰለሽ ሩታ በፍቃደኛ አሁን የምን ነገር አንቺን ልናናገርሽ እንደ ቤተሰብ ልናናገርሽ ነው የመጣ ነው። ገብቶሻል አይደል? አንቺን አሁንም ደግሜ ነው የማወራው። አንቺን በግድ ልጅሽን ማንም የሚወስድ የለም። እኛ ግን ብትስማሚና ፍቃደኛ ብትሆኚ እንድታስቢበትም ነው እኛ የመጣ ነው። ገብቶሻል አይደል? ልጅሽ በስነ ስርዓት እንዲያድግ አይ እምትይ ከሆነ እናት እኮ እናት ናት። ተረዳሽኝ አይደል? እናትነትሽ በምንም አይነት ዋጋ የሚተመን ወይ ደግሞ በዚህ በትናንሽ ዋጋ ተምነን የምንገልጸው ነገር አይደለም። ተረዳሽኝ አይደል? ያንን ነገር ግን ልጅሽ ጥሩ ማንነት እንዲኖረው መንገድ ይበጅለት ነው ያልኩሽ። ተረዳሽኝ አይደል? አንድ ካልሽ ደግሞ ከአብርሽ ጋር ያለሽን የፉክክር እልሃችሁን ትተሽ በስነ ስርዓት ልጅሽን አሳድጊ። በቃ አርፈሽ ቁጭ ብለሽ ልጅሽን አሳድጊ። አይ ከሱ ጋር አፎካከራለሁ አሁን ከሱ ጋር እልህ ያልጨረስኩ ነገም ከሱ ጋር ጨቃጨቃለሁ የምትይ ከሆነ ደግሞ ይሄኛው ለልጅሽ ጥሩ አይደለም። ይሄ ልጅ በሰላም በፍቅር እንዲያድግልሽ ይሄኛው መንገድ ጥሩ ስላልሆነ እኛ ይሄንን ልንልሽ ነው የመጣነው። እንድታስቢበት ግን እፈልጋለሁ። ዛሬም አልጨረስኩም፣ ነገም መጥቼ እጠይቅሻለሁ። በደንብ አድርገሽ አስቢ ለልጅ እንጂ ለራስ ደስታ አይደለም። እናትነት አይ ቲንክ እሷ ስለወለደች ብቻ እናትነት እንትን ድረስ መሄድ ነው ለልጅ ለራስ ደስታ አይደለም። በቃ ጉዜ እግዚአብሔር ለራስ ደስታ አይደለም። ቆም ብለሽ ከራስ ለራስ ቢለማንኛው አይ ዴቫ አመሰግናለሁ።